ስለዚህ አንድ ነገር በዚህ ማለዳ አሳስባችኋለሁ። የምታደርጉትን ነገር ሁሉ በእምነት አድርጉት። እመኑ። በቃ እግዚአብሔር አለ ከናንተ ጋር። ቦልድ የሆኑ ዲሲሽኖችን በህይወታችሁ ላይ ስትወስዱ፣ ታላላቅ ውሳኔዎችን በህይወታችሁ ላይ ስትወስዱ፣ በቢዝነሳችሁ ላይ ስትወስዱ፣ በትዳራችሁ ላይ ስታደርጉ፣ በልጆቻችሁ ላይ ስትወስኑ ታምናችሁ በእግዚአብሔር አድርጉት። ማንንም አትታመኑ። ከዛ ውጪ በዘመድ አትታመኑ፣ በኤዱኬሽናችሁ አትታመኑ፣ ባላችሁ ኢንካም አትታመኑ፣ ወይም የሆነ ባለስልጣን ዘመድና ጓደኛ ስላላችሁ በዛ አትታመኑ። ነገሮች በመቀጽበት ይቀየራሉ። ከዛ በኋላ የኔ ያላችሁት ነገር ከናንተ ሲሸሽ ሲሟማ ታዩታላችሁ። ነገር ግን የሚመካ ቢኖር ይላል በእግዚአብሔር ይመካ። የሚመካ ቢኖር በእግዚአብሔር ይመካ። ስለዚህ በእግዚአብሔር ላይ ልቡን ያሳረፈ ሰው፣ በእግዚአብሔር ላይ የታመነ ሰው እግዚአብሔርን ደስ ያሰኘዋል። እግዚአብሔር በሚያምኑት ደስ ይሰኛል ይላል። በሚያምኑት ደስ ይሰኛል። አለ እምነት ደግሞ እግዚአብሔርን ደስ ማሰኘት አይቻልም። ደስ ማሰኘት አይቻልም። ስለዚህ ብንገለባበት እግዚአብሔርን መንግስት አናገኛትም። በእምነት ብቻ ነው።